ሰላም ሰላም እንዴት ናችሁ? የሞዴሊንግ ቢኒያም ቤተሰቦች ሞዴል ኤጀንት ቢኒያም ታደሰ ነኝ። ዛሬ የምናወራው የመጀመሪያውን ኢንተርናሽናል ሞዴላችንን እንዴት አድርገን ፕሌስመንት እንድታገኝ ማድረግ እንደቻልን እና ከመጀመሪያ ጀምሮ የነበረውን ጀርኒ ነው የምናወራው። አዝ ኢትዮጵያን ቤዝድ ሞዴል ማናጅመንት ኢትስ ሶ ሃርድ አንድን ሞዴል ስካውት አድርጎ ኢንተርናሽናል ፕሌስመንት እንድታገኝ ለማድረግ for the first time ኢትዮጵያን ቤዝድ ማዘር ኤጀንሲ እንደመሆናችን መጠን the story የሚጀምረው I have a modeling school ሐዋሳ ቤዝ ያደረገ ኢንሻሎ ሞዴሊንግ ስኩል ይባላል። ትልቅ ሞዴሊንግ ስኩል ነው። ከተማ ውስጥ ረጅም ጊዜ ሞዴሊንግ ሳሰለጥን ነበርና ከኛ አብረውን ከሚሰሩ ስካውቶች መሃል አንዷ ፌነት የምትባል ልጅ ሞዴሊንግ ልትመዘገብ እኛ ጋር ይዛ መጣች። ገና ለገና የመጀመሪያ ሳያት I was so surprised ምክንያቱም she was በቃ የሚገርም ፊት ነበራት፣ የሚያምር ፊት ነበራት። በእርግጠኛ አልነበረም ስለ ሰውነቷ ስለ ቁመቷ። ምንድነው መጀመሪያ ማድረግ የነበረብን ቁመቷን መለካት ያው ፖላሮይዶችን ማንሳት ነበረ። this was the first ፖላሮይድ። ከዛ ድጋሚ ፎቶ መነሳት ነበረባት። እነዚህን ፎቶዎች አነሳናትና and I posted for the first time ኤጀንሲውን ላንች ካደረግን በኋላ ምክንያቱም 2023 ጃንዋሪ 27 ነበረ ኤጀንሲውን ላንች ያደረግነው። ከዛ የመጀመሪያ ፖስታችን እሷ ነበረች። ኦልሬዲ ከኤጀንሲዎች ጋር ከኢንተርናሽናል ፕሌስመንት ኤጀንሲዎች ጋር ጥሩ ኮኔክሽን ፈጥረን ስለነበረ ብዙ ኤጀንሲዎች ሪች አውት አድርገውን ነበረ ለመጀመሪያ ጊዜ። በዛን ጊዜ አንድ ካሽ የምትባል ዩኬ ቤዝ ያደረገች ማዘር ኤጀንሲ she was helping me እኔም ወደ ማርኬቱ ለመግባት እና ከዛ ኢንትሮዲውስ አደረገቻት፣ አብረን አደረግናት። for like በጣም ትላልቅ ኤጀንሲዎች ኤሊት፣ IMG፣ ፎርድ፣ ውመን and you name it ትላልቆቹ ኤጀንሲዎች ሁሉም ኢንትረስትድ ነበሩ። ያው ቪዲዮ ኮሎች ሆኑ፣ የተለያየ አወሯት ምናምን። በጣም ፈን ኤክስፒሪየንስ ነበር ለኛም ለሷም እንደ ሞዴል እኛም እንደ ማዘር ኤጀንሲ ምክንያቱም ለኛም የመጀመሪያችን እንደመሆኑ መጠን ፋይናሊ ከውመን ማናጅመንት ጋር ሳይን አደረገች ፕሌስመንቷን ሌሎችን ፕሌስመንቷን ከወልቭስ ሞዴል ሚላን ጋር ብለው ማናጅመንት ባርሴሎና የተለያዩ ኒው አይከን ኒውዮርክ ሳይን አደረገች። ወደ ኢሮፕ መሄድ በነበረባት ሰዓት ፓስፖርት ለማውጣት ስንሞክር የዛን ሰዓት እንደ ሀገር ፓስፖርት ማውጣት በጣም ከባድ ነበረ። 8 ወር 9 ወር ይፈጅ ነበረ። ሁለተኛው ትልቁ ስትራግል ነበረ እሷን ፕሌስመንት ከመስጠቱ በተጨማሪ ፓስፖርቷን ማግኘት። እንደምንም በትዕግስት ጠብቀን ከኤጀንሲዎቿ ጋርም በጣም በፕሮፌሽናሊ መንገድ ኮሚኒኬት እያደረግን ስለነበረ እነሱም በጣም በትዕግስት ጠብቀው ነበር። ምክንያቱም she is በጣም የሚገርም ፌሻል ሴሜትሪ ያላት በጣም የምታምር ልጅ ስለነበረች በጣም እነሱም በትዕግስት ጠብቀው ነበረ። በጣም አመሰግናለሁ ምን ማናጅመንትን ለዛም። ፋይናሊ ፓስፖርት አወጣ፣ ቪዛ አፕላይ አደረገች። ከዛ 45 ቀን ጠብቀን ቪዛዋ መጣ። በጣም ኤክሳይትድ ሆና ነበር የደወለችልኝ the whole time so much for ሶስና she was helping me እሷን ዲቨሎፕ ከማድረግ ስልጠናዎችን ከመስጠት እንዳቻት ነበረ በዛ ሰዓት። ፋይናሊ ቪዛዋ መጣ፣ ትኬቷ ተቆረጠ፣ ሸኘናት። this was the picture የዛን ሰዓት ስንሸኛት የነበረው ሄደች። for the first time ፓሪስ ከደረሰች በኋላ ፋሽን ዊክ ስለነበረ ደቢዋ የነበረው ጊያምባሲ ታቫሊ ፓሪስ ነበረ። በጣም ትልቅ ደቢት ነበረ። ከዛ ወደ ሚላን ሄደች ስፔን የተለያዩ ቦታ ኢሮፕ ውስጥ መስራት ጀመረች። ፈርስት ሲዝኗ ያ ነበረ። ሰከንድ ሲዝንም አሁን እየሰራች ትገኛለች። ፎር ኔክስት ደግሞ ምን እንደምትሰራ በሌላ ቪዲዮ ይዤላችሁ እመጣለሁ። this was the first experience as a mother agency ሞዴል ስንልክ it was fun, it was hard as well አንድን ሞዴል ኢንተርናሽናል ፕሌስመንት እንዲያገኝ ማድረግ እና በጣም ኤክሳይትድ ሆነን ነበርኛ the whole season ኤክሳይትድ ሆነን ነበር ለምሰራቸው ስራዎች ለምታረጋቸው ነገሮች በሙሉ that's it በሚቀጥለው ቪዲዮ በሌላ ርዕስ እመጣለሁ። ሰብስክራይብ አድርጉ
and like አድርጉ and also comment ፈልጋለሁ ለኢንጌጅመንት ይረዳናል ሐሳባችሁንም እዛ ላይ አስቀምጡልኝ አመሰግናለሁ